አይደለ? እዛም ጋር ልጅ አለ። ስለዚህ አንዱን ምረጭለት ለአብርሃም ብትባይ ማንን ትመርጫለሽ? በጣም ከባድ ጥያቄ ነው። እኔ አላውቅም። አንዳንድ ጊዜ ሰዎች ዝም ብለው ይፈርዳሉ፣ በራሳቸው መንገድ የሆነ ነገር ይላሉ። ከዛ አምጥተሻቸው ደግሞ ቦታው ላይ እስኪ ይሄንን ነገር ደግሞ በዚህ አንግል እዩት ብታያቸው ደግሞ ለመናገር ቃል ያጥራቸዋል ወይንም አፍ አይኖራቸውም ማለት ነው። ስለዚህ አንቺም ከርቀት ሆነሽ እኔ ላይ ምናልባት ብዙ የምትፈርጅባቸው ነገሮች ሊኖሩ ይችላሉ። እዚህ ጋር ቦታው ላይ ደግሞ ሆነሽ በኔ ጫማ ሆነሽ ነገሮችን ስታይ ደግሞ ልክ እንደዚሁ ግራ ትጋባያለሽ ማለት ነው። ስለዚህ ጽጉሻዬ አንዳንድ ጊዜ ነገሮችን ቀርቦ ማየትና ከርቀት ማየት ፈጽሞ የተለያየ ጉዳይ ነው እና በህይወትሽ ማንንም ሰው ላይ ለመፍረድ እንዳትሞክሪ፣ ፈራጅ እንዳትሆኝና የሰው ልጅ ያለ ምክንያት ምንም አይነት ነገር ውስጥ ሊገባ አይችልም። ምንም አይነት መንገድ ውስጥ ሊሄድ አይችልም። እያንዳንዱ እርምጃ የትኛውም ሰው ምክንያታዊ ነው።